የለውዝ ቅቤ የምትጠቀሙ ከሆነ ሌብሉ ላይ ፓርሻሊ ሃይድሮጂኔትድ ኦይል ወይም ሃይድሮጂኔትድ ኦይል አለማለቱን እርግጠኛ ሁኑ። ሁለቱም ዘይቶች የሚሰሩት አንዳንዴ ከካኖላ ከአትክልት ዘይት ወይም ከአኩሪ አተር ዘይት ሊሆን ይችላል፣ ግን ሁለቱም ለጤና ጥሩ አይደሉም። በተለይ ደግሞ ፓርሻሊ ሃይድሮጂኔትድ ኦይል ከሆነ እንደዚህ ኤፍዲኤ ከልብ ችግር ጋር እንደሚገናኝ በግልጽ አስቀምጦታል። ስለዚህ እዚህ አይነት ከጤና ጋር የተያያዙ መረጃዎች እንዳያመልጦት ከፈለጉ ይሄንን ቻናል አሁኑኑ ሰብስክራይብ አድርጉ። ሱቅ ውስጥ የምናገኛቸው አብዛኞቹ የለውዝ ቅቤዎች ውስጣቸው ሃይድሮጂኔትድ ኦይል የተባለ ንጥረ ነገር ሊገኝ ይችላል። ይህንን ንጥረ ነገር ደግሞ አብዛኛው ሰው አያስተውለውም። ይህንን ንጥረ ነገር የሚጠቀሙት ለውዙ ረጅም ጊዜ እንዲቆይና ለስለስ ብሎ እንዲታይ ነው። ይሄ ግን ንጥረ ነገር ለሰውነታችን ምንም ጥቅም የለውም። ሌብል ላይ ስታነቡ ሃይድሮጂኔትድ ኦይል ብቻ ላይል ይችላል። አንዳንድ ጊዜ ፓርሻሊ ሃይድሮጂኔትድ ኦይል ተብሎ ሊጻፍ ይችላል። ወይም ደግሞ አንዳንድ ጊዜ ሁለቱንም እዚህ ጋር እንደምታዩት ምስሉ ላይ ሁለቱንም ልታዩት ትችላላችሁ። እንዲሁም ኤፍዲኤ ዌብሳይት ላይ ገብታችሁ ካያችሁ እዚህ ጋር እንደምታዩት ፓርሻሊ ሃይድሮጂኔትድ ኦይል ከልብ በሽታ ጋር ሊገናኝ እንደሚችል በግልጽ አስቀምጦታል። ስለዚህ መፍትሄው ምንድነው? ሁልጊዜ የለውዝ ቅቤ ስትገዙ ከኋላ ሌብሉ ላይ ከ3 ነገር በላይ መጻፍ የለበትም። ለውዝ፣ ጨው፣ በቃ ከዛ በላይ ብዙ ዝርዝር ካያችሁ አትግዙት። አለበለዛ ደግሞ ሁልጊዜ ስትገዙ ኖ ሃይድሮጂኔትድ ኦይል ማለቱን ተመልከቱ። ዓላማው በጣም ፐርፌክት የሆነ አመጋገብ መከተል ሳይሆን ለሰውነታችንን የማይጠቅሙ ነገሮችን ሌብል በማንበብ ራሳችንን መጠበቅ እንድንችል ነው። ቻው።